ይድረስልኝ። ጭንገፋ በቃ በለኝ። ዜናካቱራዳሽ አሜን። ታይሻሽ ጎረምሶ አይኔ ተወጋ አጋንንት የሌለ ደሳለ እዚህ ቤት እዚህ ከጀመረን ብቻ እንኳን አጋንንት ወጣው ዝም ብሎ ለመካፈል የሚመጣ የቤት አይመጣ። ስራ ምንድን ነው? እዚህ ቤት ከመጣሁ ከተጸለየልኝ በኋላ ስራ ጀመርኩ። አሁን እግዚአብሔር ይመስገን። ለዛ ነው አንዳንዱ ሰው ተውኩትች ባልናገር ምስክርነቱ ፊቱ አብጦ አልናገር ብሎ ምንም ይሁን ተባረኩች። ሰላም ይሆንላችሁ እና እግዚአብሔር ይመስገን። ይሄ ልጅ እሷ አይሆንም ተብዬ የተጣልኩ ሰውዬ በእጄ ሳይቼ በሚበላው በእጄ ሳይቼ ለብነት በጉልበት አልበላም ብዬ ስራ ጀመርኩት። እግዚአብሔር ይመስገን ተጸለየልኝ፣ ስራ ጀመርኩት። በሰሞኑን ሰው ሆኜ እቁብ ጀምሬ እየቀጠልኩ እቁብ ጀምሬ እየቀጠልኩ እግዚአብሔር ይመስገን። አይነን መጥቶ ተዋጋ። መጨረሻ ላይ ይሄ ነው የቅናት መንፈስ ነው ያስወጋኝ። ጌታ ይባረክ። ብቻ ተባረኩ፣ ብቻ ነፃ ውጡ፣ ብቻ ሰላማችሁ ይመለስ። እሷ ምን እንድትፈወስ እንጂ እያልካት ነው። ምን ነች? እህት ነች። ምንድን ነው ችግሯ? ጀምሮ ትላለች ከቤተሰብ ጋር ይችላል። ናዝሬቱ ኢየሱስ ሰው አይረሳም፣ ኢየሱስ በእነሱ ፈውስ ደስ የሚለው እየተባረከ ኢየሱስ ክርስቶስ የደም ኃይል አስተኛለች። ቀጥሉና ተዘግቡ